ትዳር ካላቸው ሴቶች ትክክለኛ እርካታ የሚያገኙት 20% አይሞሉም። 80% እርካታ አያውቁም። 80% የትዳር ውስጥ ያሉ ሴቶች እርካታ አያውቁም። 80% ብቻ አይደለም፣ አብዛኛው ሰው አያውቅም። እርካታ ምን እንደሆነ አይታወቅም። በዚህ ምድር ላይ እስካሁን ድረስ ሰው ልጅ አገኘ የሚባለው እርካታ ወንድና ሴት ተገናኝቶ ስረኩ ያለው እርካታ አይነት የለም፣ ምድር ላይ የለም። ማንኛውም ነገር እንደዚህ አይነት የለም። ኢቭን ለሴኮንዶች አይምሮሽን አታውቂም፣ የት እንደሽ ማታውቂ። እውነተኛ እርካታ ሲሆን የጋራ ሲሆን አሁን እኔ እንደው ምን አስባለሁ መሰለሽ፣ ብዙ ቴራፒዎች አሉ አይደል ዓለም ላይ ፊዚዮቴራፒ፣ ምን ቴራፒ ይባላል፣ ሴክሹዋል ቴራፒ ያስፈልጋል። አንዳንድ ሰዎች እንዴት ምስታቸው ማርካት እንዳለባቸው፣ ሴቶች ባላቸው እንዴት ማርካት እንዳለባቸው አያውቁም። ብላይንድ ናቸው። አንዳንዱ ወንድ ምን ይላል፣ ሴቷ የሱን ስሜት እንዲታረካ የተፈጠረች የሚመስለው ወንድ ሁሉ አለ። በቃ እኔ ያገባሁት እኮ ልገናኛት፣ እንደዚህ እኮ የሚያስብ ሰው አለ። እንደሱ ግን አይደለም። እርካታ የጋራ ነው፣ የጋራ ነው። አንዷ ሴትዮ ምን ትላለች፣ ባሌ 365 ቀን ሴክስ ይፈልጋል። በአመት ሁሉንም ቀን ማለት እኮ ነው። ሰለቸኝ አለች። 365 ቀን አስበሽዋል በየቀኑ? አሁን ሁሉም ሰው ፍላጎቱ አንድ ይመስልሻል? አንድ አይደለም። ፍላጎታቸው የተራራቁ ሰዎች እንዴት ነው ባልና ሚስት የሚሆኑ ነው?